ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። እንደተለመደው ዛሬ የማሳያችሁ ለአንድሮይድ ስልኮች 13 ወሳኝ የአንድሮይድ ስልኮች 13ቱ የአንድሮይድስ ሚስጥራዊ ኮዶች የሚባሉትን አሳያችኋለሁ እና በጣም ወሳኝ የሆኑ ኮዶች ናቸው። ከዛ ውስጥም አደገኛ የሚባል ኮድ አለ ማለት ነውና ዝም ብለን በዘፈቀደ እንዳንጠቀመው ጥቅሙን በሚያስፈልገን ሰዓት ብቻ የምንጠቀመው አደገኛ የሆነ ኮዶችም አሉና አደገኛ የሆነ ኮዶችም አሉና ከዛ ውስጥ መርጠን ማለት ነው አጠቃቀሙን እያንዳንዱን 13ቱንም በስነ ስርዓት ተከታትላችሁኝ የያን 13ቱንም ጥቅም አውቀን ለእያንዳንዱ ለጥቅሙ ብቻ እንድንጠቀመው አደገኛም ኮድ ለስልካችን ያን ነገር ዝም ብለን ኮዱን ካስገባ ነው ስልካችን በጣም ሊጎዳ ስለሚችል እያንዳንዱን 13ቶችን ሙሉ ቪዲዮ እንድትከታተሉት አሳስባለሁ። ምክንያቱም ያን አንድ ስቴፕ ሚስ ባረጋችሁ ቁጥር ኮዶችን ዝም ብላችሁ በግምት ከነካካችሁ ስልካችሁን እስከ ወዲያኛው ሊያበላሽባችሁ ይችላልና እያንዳንዱንም ኮዶች በስነ ስርዓት አዳምጣችሁ ተግባራዊ እንድታደርጉ ወደ መጀመሪያው ኮድ ስገባ የዛሬው ቪዲዮ የመጀመሪያው ኮድ ከ13ቶቹ የአንድሮይድ ስልክ ኮዶች ማለት ነው የመጀመሪያው እንግዲህ IMEI ይባላልና IMEI የስልካችንን ኢንተርናሽናል መለያ ቁጥር ለማወቅ ማለት ነው ዓለም አቀፍ የስልካችንን ዓለም አቀፍ መለያ ቁጥር ለማወቅ የሚጠቅመን ኮድ ነው። እሱም ኮከብ መሰላል 06 መሰላል ማለት ነው። ደግመዋለሁ ኮከብ መሰላል 06 መሰላል በመጫን የስልካችንን ዓለም አቀፍ መለያ ኮድ ኦር መለያ ቁጥር ማወቅ እንችላለን ማለት ነው። በዚህ ሚስጥራዊ ቁጥር ማለት ነው ኮከብ መሰላል 06 መሰላል ማለት ነው። ወደ ሁለተኛው ስገባ ሁለተኛው ኮድ የአንድሮይድ ስልኮች ሁለተኛው ዛሬ ጠቃሚ ካልኳቸው ሁለተኛው ኮድ እሱም የሚጠቅመን ጥሪ ማለት ነው። ስልካችን ላይ የስልካችን ጥሪ ወደ ሌላ ሰው ተላልፏል አልተላለፈም የሚለውን ቼክ ለማድረግ ማለት ጥሪው መተላለፍና ለመተላለፉን ለማወቅ ማለት ወደ ሌላ ስልክ ማለት ነው። እሱ ምንድነው ኮል ፎርዋርዲንግ ተደርጓል አልተደረገም የሚለውን ለማወቅ ኮከብ መሰላል 61 መሰላል ብለን መደወል እንችላለን። ወይም ደግሞ ኮከብ መሰላል 62 መሰላል ብለን በድጋሚ ኮከብ መሰላል 62 መሰላል ማለት ነው። አሁንም ሶስተኛ ያለ እንደዚህ የስልካችን ጥሪ ኮል ፎርዋርድ ተደርጓል አልተደረገ የሚለውን ቼክ ለማድረግ ሶስት ኮዶች አሉ። ሶስተኛው ኮድ ምን መሰላችሁ? መሰላል 004 መሰላል ደግሞአለው መሰላል 004 መሰላል ማለት ነው። እና በጣም ያውን የስልካችንን ኮል ፎርዋርድ ተደርጓል አልተደረገም የሚለውን ለማወቅ ይሄን መጠቀም እንችላለን ማለት ነው። ሶስተኛው ኮድ መሰላል 61 መሰላል ሁለት ኮዶች ናቸው እዚህ ጋር ያሉ ሶስተኛ ላይ የመጀመሪያው መሰላል 61 መሰላል ማለት ነው። ሁለተኛው ኮድ ደግሞ አሁንም መሰላል 67 መሰላል ማለት ነው። መሰላል 67 መሰላል ማለት ነው። ጥቅሙም የዚህ ሶስተኛው ኮድ ጥቅሙ ማለት ነው ያላነሳናቸው የስልክ ጥሪዎች ካሉን በሌላ ሰው ተነስተዋል ወይስ አልተነሱም ያም መነሳታቸውን ለማወቅ እኛ ሳናቅ ማለት ነው የስልክ ጥሪዎች ተነስተዋል አልተነሱም የሚለውን ቼክ ለማድረግ አሁን የነገርኳችሁ ሁለቱን ኮዶች መጠቀም እንችላለን ማለት ነው። እሱ ምንድነው መሰላል 61 መሰላል ብለን እንደውላ ኦር ደግሞ መሰላል 67 መሰላል ብለን ቼክ ማድረግ እንችላለን ማለት ነው። ወደ አራተኛው ኮድ ስገባ ኮከብ መሰላል 21 መሰላል ማለት ነው። ኮከብ መሰላል 21 መሰላል ማለት ነው። የሚጠቅመን ደግሞ ለምንድነው ስንል የስልካችን ጥሪ መጠለፍ አለመጠለፉን ቼክ ለማድረግ ማለት ነው። የስልካችን ጥሪ ሌላ ሰው ጠልፎታል ስልካችንን ኦር አልጠለፈውም ቼክ ለማድረግ ኮከብ መሰላል 21 መሰላል ብለን ቼክ ማድረግ እንችላለን ማለት ነው። ስድስተኛው ኮድ እቺ ለየት ያለች ኮድ ነችና በስነ ስርዓት ተከታተሉኝ። ግን ተመልካቾቼ ቪዲዮውን ከወደዳችሁት ላይክ ማድረግ አትርሱ። ላይክ እያደረጋችሁ እንደው ደግሞ ለዩቲዩብ ቻናሌ አዲስ የሆናችሁ ሰዎች ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ ሁሉ ጊዜ የምለቃቸውን ቪዲዮዎች በሳምንት 3 ጊዜ ቪዲዮ ለቃለሁ እነዛ ቪዲዮዎችን መከታተል ትችላላችሁ ማለት ነው። እንደውም ደግሞ ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጋችሁ ኦል ኖቲፊኬሽን ምትላል ማብራት እንዳትረሱ
ወደ ቀጣይ ይገባሉ። ስድስተኛው እንደነገርኳችሁ ለየት ያለ ኮድ ነው። እሱም መሰላል 0 መሰላል ማለት ነው። መሰላል 0 መሰላል ማለት ነው። እሱ የሚጠቅመን ለምንድን ነው? ስክሪን ካሜራና ሴንሰር ወይም ንዝረት ወይም ድምፁ መስራት አለመስራቱን ቼክ ለማድረግ ማለት ነው። ለምሳሌ አሮጌ ስልክ በምንገዛበት ሰዓት ስክሪኑ፣ ሴንሰሩ፣ ካሜራው፣ ንዝረቱ፣ ድምፁ ይሰራል አይሰራ የሚለውን ቼክ ለማድረግ መሰላል 0 መሰላልን ተጠቅመን ቼክ ማድረግ እንችላለን ማለት ነው። ወደ ሰባተኛው ኮድ ስገባ የሰባተኛው ኮድ ኮከብ 31 መሰላል ማለት ነው። ምን ለማድረግ ነው የሚጠቅምን መሰላችሁ? የደዋይን ማንነት ለመደበቅ ማለት ነው። የደወለልህ ሰው አሁን ለምሳሌ ብዙ ጊዜ ስልካችን ላይ ስሙ እንዳይታወቅ ሲደውል ስሙ እንዳይታወቅ የምንፈልገው ሰው ካለ ስሙ እንዳይታወቅ የደዋዩ ያን ለማድረግ ማለት ነው። እሱን የደዋይ ማንነት ለመደበቅ ከፈለግን ኮከብ 31 መሰላል ብለን ኮዱን ማሰር እንችላለን ማለት ነው። ወደ ስምንተኛው ኮድ ስገባ መሰላል 31 መሰላል ማለት ነው። የስምንተኛው ኮድ መሰላል 31 መሰላል ማለት ነው። እሱም የሚጠቅመን ለምንድን ነው? ቅድም እዛ ጋር የደዋይ ማንነት ለመደበቅ ብለን አይደል ኮከብ 31 መሰላል የዛን ካንስል ለማድረግ ወደ ነበረበት ለመመለስ መሰላል 31 መሰላል አድርገን መመለስ እንችላለን ማለት ነው። እሺ ዘጠነኛው ደግሞ ወደ ዘጠነኛው ኮድ ስገባ ኮከብ 43 መሰላል ማለት ነው። ኮከብ 43 መሰላል ማለት ነው። ይሄ ምንድነው የሚያደርገን? ተጨማሪ የስልክ ጥሪ ለማስተናገድ ማለት ነው። ለምሳሌ እኛ እያወራን ካለ በስልካችን ኖርማሊ ያን ኮል ዌይቲንግ እንዲገባልን ማለት ነው። ኮል ዌይቲንግ ኢኔብል ለማድረግ ኮከብ 43 መሰላል ማድረግ እንችላለን ማለት ነው። ሌላ ሶስተኛ ወገን ስልክ ለማስተናገድ ማለት ነው። ኮል ዌይቲንግ ኢኔብል ለማድረግ ማለት ነው። እሺ አራተኛው ደግሞ የአንድሮይድ ስልክ ኮዶች ውስጥ አስረኛው መሰላል 43 መሰላል ማለት ነው። መሰላል 43 መሰላል ማለት ነው። እሱም ለማድረግ ነው የሚጠቅመው። እዛ ጋር መጀመሪያ ኮል ዌይቲንግ ኢኔብል እናደርግ አይደል? ኮከብ 43 መሰላል እሱን ካንስል ለማድረግ መሰላል 43 መሰላል ኮል ዌይቲንግ ለማቋረጥ ማለት ነው። ኮል ዌይቲንግ እንዳይመጣ ለማድረግ ማለት ነው። እሺ 11ኛው ኮድ ደግሞ ለዛሬው ቪዲዮ 11ኛው በነገራችን ላይ ቪዲዮውን ከወደዳችሁት ላይክ አድርጉ፣ እንዲሁም ሼር አድርጉ። ሀሳብ አስተያየት ካላችሁ ኮሜንት አድርጉ። ለዩቲዩብ ቻናሌም አዲስ የሆናችሁ ሰብስክራይብ አድርጉ። ቪዲዮውን ላይክ አድርጉ። ላይክ ስታደርጉ ለሌሎች ሰዎች ቪዲዮ ይደርስልኛልና ላይክ እያደረጋችሁ አበረታቱኝ። እና 11ኛው ኮከብ መሰላል 1 2 3 4 መሰላል ማለት ነው። ደግሞ አለው ኮከብ መሰላል 1 2 3 መሰላል ማለት ነው። የሚጠቅመን ደግሞ ይሄ ደግሞ የስልካችንን ኢንፎርሜሽን ለማወቅ ማለት የስልኩን ሞዴል ለማወቅ ማለት ነው። የስልካችንን ሳምሰንግ ሊሆን ይችላል ሌሎችም ስልኮችን ሞዴላቸውን ፉል ኢንፎርሜሽን ለማወቅ ማለት የተመረተበትን ዘመን የስልኩን ሞዴል እነዚህን መቼ እንደተመረተ ምናምን ለማወቅ ከፈለግን ኮከብ መሰላል 1 2 3 4 መሰላል ብለን ደውለን ማወቅ እንችላለን ማለት ነው። ወደ 12ኛው ስገባ 12ኛው ኮድ ኮከብ መሰላል 0 2 2 8 መሰላል ደግመዋለሁ። 12ኛው ኮድ ማለት ነው። ኮከብ መሰላል 0 2 2 8 መሰላል። ይህም የሚጠቅመው ለምን መሰላችሁ? የስማርት ስልካችንን ባትሪ ሙሉ መረጃ ለማወቅ ማለት ነው። የስልካችንን ባትሪውን ሙሉ መረጃ ፉል ኢንፎርሜሽን ለማወቅ ኮከብ መሰላል 0 2 28 መሰላል ብለን በመደወል ማወቅ እንችላለን ማለት ነው። አሁን ደግሞ ወደ መጨረሻውና 13ኛው የስልካችን ኮድ እንገባለን። እሱም በጣም አደገኛው ዝም ብለን ከተጫነው መጀመሪያ ላይ በጣም አደገኛ ነው። መጀመሪያ ኢንፎርሜሽኑን ምን እንደሆነ ማወቅ አለባችሁ ያልኳችሁ አደገኛው ኮድ ማለት ነው። ይሄም ለስልካችን ዝም ብለን ከነካ ነው በጣም አደገኛ ነው። እሱም ምንድነው? መሰላል 7780 መሰላል ማለት ነው። እደግመዋለሁ መሰላል 7780 መሰላል ማለት ነው። በስልካችን ላይ ያለውን መረጃ ሙሉ በሙሉ ለማጥፋት ለምሳሌ አዲስ ስልክ ስንሸጥ ወይም ስንሸጥ ማለት ነው። ስልክ ስንሸጥ የኛን ኢንፎርሜሽን ሌላው ሰው እንዲያውቅብን አንፈልግም።
ስለዚህ ያለውንም አፕሊኬሽንም ያኛው ላይ ፈልገው ስለሚችል አፕሊኬሽናችንን መተግበሪያዎችን ሌሎችን ፋይሎች ፎርማት ለማድረግ ለማጥፋት ማለት ነው። ለሌላው ግን እናስተላልፈው ስለሆነ እሱን ለማጥፋት ይሄ ኮድ ይጠቅመናል ማለት ነው። በጣም አደገኛ ነው። ስለዚህ እኛ አሁን ዝም ብለን ደውለን ብንጠቀም የምንፈልገውን ፋይል ሁላ ሊያጠፋብን ይችላል። ስለዚህ ማወቅ አለብን። ወረቀት እያያዛችሁ ሁሎችንም 13ቶቹንም እየጻፋችሁ ተከታተሉ ነው። ድጋሜ ደግሞ ለኔና አደገኛው ኮድ መሰላል 7780 ማለት ነው። መሰላል 7780 መሰላል ማለት ነው። መሰላል 7780 መሰላል ማለት ብለን ስልካችንን በቃ መጨረሻ ላይ ስለሆነ ለሌላ ሰው ማስተላለፈው ስለሆነ ፎርማት ማድረግ ዲሌት ማድረግ ፋይሉ ሙሉ ከነ ማጥፋት እንችላለን ማለት ነው። የዛሬው ቪዲዮ ይሄን ይመስላል። ቪዲዮውን እንደምትወዱ ተስፋ አደርጋለሁ። ቪዲዮውን ላይክ፣ ሼር፣ ኮሜንት እንደውም ደግሞ ለዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ኦል ኖቲፊኬሽን ላይ በማድረግ ሌሎች ቪዲዮዎችንም በየሳምንቱ በ3 ቀን ቪዲዮ ስለቅ እንዲደርሳችሁ ማድረግ ትችላላችሁ። ሐሳብ አስተያየት ካላችሁ ኮሜንት አድርጉ። ለዛሬ ያልኩት ቪዲዮ ይሄን ይመስላል። በጣም አመሰግናለሁ ስለተከታተላችሁኝ። ሌላ ጊዜ እንገናኛለን። ቻው።